እሺ አጅሪት እንዴት ናችሁ? እንዴት ነሽ? ሰላም ነው? ሰላም ነው። በጣም ይመስገን። እሺ አሁን አንቺ ጋር በሰላም ይመጣል እንዴ? በችግር ነው እንጂ የሚመጣው። ወደ ገደለው ሰገባልሽ። ምን ፍለጋ ትመጣለች? ለምን ትመጣላችሁ? በጣም ጥሩ ጥያቄ ነው የጠየቅሽው። ታዋችሁ ማተው እንዴ ናት? እሺ ለማንኛውም አሁን አብርሃም ከሄደበት ሊመለስ ነው። እግዚአብሔር ይመስገን። እናንተ በረጅም ጊዜ ነገሮችን ለማበላሸት እየሞከራችሁና ብዙ ነገር ለማበላሸት እየሞከራችሁ ነበረ። እግዚአብሔር ይመስገን። እንደናንተ ማበላሸት እየሞከራችሁና ብዙ ነገር ለማበላሸት እየሞከራችሁ ነበረ። እግዚአብሔር ይመስገን። እንደናንተ ክፋት ሳይሆን እንደ ፈጣሪ ፍቃድ አብርሃም ደህና ነው። በጣም ተሽሎታል። ወደ ማንነቱ ተመልሷል። ሁሉም ያመነበት ነገር ነውና ዛሬ የመጣ ነው የአብርሃምን ልብስ ልንወስድ ነው። ወደ ገደለውን ስንገባ ከአንቺ ጋር እዚች ጋር ንትርክ ውስጥም አንቺ ቤት የሚያስመጣኝ ምንም ጉዳይ የለም። ግን ደግሞ አብርሃም ደህና ነው። አብርሃም ደግሞ ደህና ሲሆን ምርጫው ማን እንደሆነ ግልጽ ነው። ከኔ ጋር ነው መኖር ያለበት። ገባሽ አይደለ? ስለዚህ አሁን የመጣ ነው ልብስና የአብርሃምን የሚያስፈልገውን ነገሮች ልንወስድ ነው። ምክንያቱም አብርሃም በጤናውና በደህናው አንቺን እንደማይፈልግሽ ታውቂያለሽ። አሳምመሽውን ያመጣሽው አሁን ደህና ነው። ወደ ጤናው ሲመለስ ደግሞ ከኔ ጋር ነው መሆን ያለበት። ስለዚህ ልብሱን ልንወስድ ነው የመጣ ነው። እሺ ሌላ የለሽም? ሲጀመር እሱ እንደሚመጣ አውቃለሁ። አንቺ ትነግሪኝ አይገባም። አውቃለሁ እንደሚመጣ። ሲቀጥል ደግሞ እንግዲህ ምርጫዬ እንዴት ነው ምርጫው ሌላ ምናምን የሚሉትን ተረታተራቶችን እስቲ እናያለን። ማንን እንደሚመርጥ የምናይ ይሆናል። ግን ደግሞ አላነሳችሁ ቤት ለመዝረፍ ሁለት እኮ ያን ያህል ለአንቺ ብዙም ሰው ስለማያስፈልግ ያው አንዴ አልታመመም ብለሽ ስላሰብሽ ግድ የለህም። ለሁለት ትንሽ አልከብዳትም? ኧረ አትከብጂም። ብቻውንም አትከብጃትም እኮ አንዳንዴ እቃ የወንድማችን እቃ እዚህ የኔ የወንድሜ የእሷ ደግሞ የባለቤቷ እቃ እዚህ ስላለ ዛሬ ያንን ነገር ለማድረግ ለመውሰድ ነው የመጣ ነው እና የባለቤቷ እቃ ምን ነው ደበረሽ? ተረት ይቅርታውን ከአንቺ ጋር ልንቃለድ ወይም ተረት ልንመላለስ አይደለም የመጣ ነው። እዚች ሰው ካጣሽ ተረት ምትመልሽ የምታወሪለትን ሰው መምረጥ ትችያለሽ። ገባሽ አይደለ? ተረት እያወራችሁልኝ ያላችሁት። ስለዚህ አሁን እየነገርኩሽ ነው እኮ ሩታ፣ አብርሃም ደህና ነው። ደህና ሲሆን ደግሞ አንቺን እንደማይፈልግሽ በጣም ግልጽ ነው። ስለዚህ ልብሱን ልንወስድ ነው የመጣ ነው። ዳይ ልብሱን ስጭኝ፣ አለቀ። አይ አንሰጥም የምትይ ከሆነ ደግሞ ችግር የለውም። እኔ ልብስ የመግዛትም ሆነ ሌላ መብት አለኝ። ግን ደግሞ አምነሽበት ሲሆን ጥሩ ነው። ምንድነው አንቺ ነሽ እንዴ ለእሱ ሁሉንም ነገር አድራጊ ነኝ ምናምን አልሽ? በደንብ አደርግለታለሁ። እኔ ብዙ ነገር ስለማደርግለት ነው ቅጥል ያልሽው። ሩቲ ይኸውልሽ፣ ሌላ ነገር አንፈልግም። እጠጋሻለሁ። ምን ማለት አንቺ ማለት ጠጋሽ? ምክንያቱም ይኸውልሽ ሌላ ነገር አንፈልግም። አሁን የመጣ ነው ሌላ ግርግር ውስጥ መግባት ፈለግ። ምንም ግርግር ሊፈጠር አይችልም። ቆይ አንዴ አይደለም፣ ምንም ግርግር ሊፈጠር አይችልም። ማንም ምንም ሊያመጣ አይችልም። በቃ ቤትሽ መጣን አይደል? ያለውን ነገር የወንድማችንን እቃ ስጪን ያን ነው። ሌላ ታሪክ ልናወራ አልመጣንም። ማውራትም አንፈልግም። እሺ አልሰጥህም። እስቲ ምን ታመጣለህ? እሱን ትሰጪናለሽ። ይኸውልሽ እኛ እኮ አሁን በግዳጅ መግባት ስላልፈለገን እንጂ ብዙ ነገር ማድረግ አቅቶን አይደለም። ኧረ እባክህ እስቲ ሞክረው። አንተ ወንድ ነህ። እኔ ይኸውልሽ አሁን እዚህ ጋር ሞክረው። ይኸው ገብቼ እኮ አሳየሁሽ። መግባቱን እኔ ስለከፈትኩልህ ነው የገባሁት እኮ ነው። ከፈትሽልኝም አልከፈትሽልኝም ከአንድም ሶስቴ ምናምን ገብቻለሁ። ማስወጣት አትችይም። እኔ ልታስወጪኝ በምንም ተአምር አትችይም። እኔ ስጨርስ ምናልባት መፈልገውን እቃ ሳይት ሲይዝ ልወጣ እችላለሁ እንጂ አንቺ እንዳሰብሽው አልወጣም። ራስሽን ከዚህ በላይ ባትሸውጁ ጥሩ ነው ብዬ አስባለሁ። ባይሆን አንቺ ራስሽን እየሸወድሽ ያለሽ በራስሽ ላይ የምትቀልጂው በእድሜሽ ላይ በራስሽ ላይ የምትረማመጂ ራስሽ ነሽ። እሺ እንጂ እኔ አይደለሁም። እኔ ሩታ ጠንቅቀሽ ታውቂኛለሽ ማን እንደሆንኩኝ። ገባሽ አይደለ? ጠንቅቄ ያላቅሽም ሚዲያ ላይ ነው። እስቲ እኔ አንድ ነገር ልጠይቅሽ ሩታ። ቆይ እስቲ ያኔ ልትፈቺው ስታስቢ ያን ሁሉ ነገር አታካራ ስትፈጥሪ ነበር አይደል? ፈተሽው እንደ ጨርሰሻል አይደል ፋይልሽን። ዛሬ አብርሃም ወድቆ ማየት ስለምትፈልጊ ብቻ ነበር ያን ነገር እያደረግሽ የነበረው። ግን ወድቆ ስለተነሳ ነው እያንገበገበሽ ያለው በእርግጠኝነት። ይኸውልሽ ጥለሽው የነበረን ሰው አንስታ ሰው ስላደረገችው በዛና ሀልክ ደብሮሻል፣ ተከፍተሻል፣ አዝነሻል። ለምን እንደዚህ ደብርሻል? ለምን እንደዚህ ደብርሻል? ነው ወድቆ ያነሳው። ይኸውልህ ወድቆ ለመነሳሳት ምናምን ባናወራ ጥሩ ነው። ምክንያቱም የሚያውቅ ያውቀዋል። ሲቀጥል ደግሞ ይኸውልህ ለምን ነው ብዙ ነገር እንዳውራ የምታረገው? አሚሩ አውሪ። እሺ ምን አውሪ? ምንም የለም። ሩታ ጠንቅቆ ያውቀዋል። ገባህ አይደለ? ኖ በቃ አንዴ ፈተሽ ይኸውልሽ፣ በዛና አልክ በዛ በሽማግሌ ስትለመኝ በዛን ያን ሁሉ ነገር እንኳን ስታደርጊ ይኸውልሽ፣ እኔ እኮ በጣም ግራ የሚገባኝ አሁን ባልሽን እንደሚወድ ባልሽን እንደሚያፈቅር ባልሽን እንደሚያከብር ሰው ስታደርጊ በመጀመሪያ አንቺ ጥንቁቅ ሴትና ለባልሽ ታዛዥ ለባልሽ ክብር የምትሰጪ ትዳርሽ መያዝ የምትችይ ሴት ብትሆኚ ምንም ችግር አልነበረው። በመጀመሪያ ደረጃ አንድ ሰው ደረቱን ለፍቶ ለማውራት
ለመግባት ብዙ ነገሮችን መስዋዕት ከፍለሽ ኦር ሰምቲንግ የሆነ ነገር ሞክረሽ ቢሆን ችግር አልነበረውም። አንቺ በትንሽ ፍንጭት ፈልገሽ ገብተሽ ህይወታችንን ያመስሹና ክፍተታችንን እንዲጎላ ያደረሹ ከኛ ህይወት ውጭ ስትባይ ሙጥኝ ያልሽው አንቺ ነሽ። ይቅርታ አድርጊልኝ እኔ ሰምታሽ ደግሞ ህይወትሽን መምራት የምትችይ ሴት እንዳሉሽ በጣም ግልጽ ነው የምችለው። በደንብ ነው የምችለው። ግን ደግሞ ይኸውልሽ ክፍተትና የሆነ ትንሽ ነገር ጠብቀሽ መጣሽ፣ በሰበብ አስባቡ እኛ ህይወት ውስጥ ገባሽ፣ ሌላ ነገር ለመፍጠር ሞከርሽ። ገባሽ አይደለ? በቃ አዲስ ህይወት ጀምሮ ቀለበት አድርጎ ብዙ ነገሮችን እኮ ሰምተሻል። ከኔ ጋር ስንት ነገር እንዳደረገ አውቀሽ እኮ ተመልሰሽ ከኔ ጋር ካልሆንሽ ያልሽው አንቺ ነሽ። ምን ነው ዋሻው? አሁን እኮ ጭንቀት አያስፈልግም ሩቲ። በቃ ትንገበገቢ ነገር ይኸውልሽ፣ ድሮም ስትንገበገቢ ነው፣ አሁንም ገና ትንገበገቢያለሽ። ገና ደግሞ እኔ ማድረግ የምፈልገውን ነገር እያደረኩኝ ገና ቅጥል ነው ማድረግሽ። እንደዚህ እሱ ነው የምታቃጥዩን፣ ሄደሽ ታቃጥያለሽ። ግን አሁን ምን ታቃጥላችሁ እንደሚያንጨረጭራችሁ አንቺ ልታንጨረጭሪኝ ምንም ልታደርጊን አትሞክሪም፣ አትችይም። ሄርሚ በቃ አሁን ይኸውልሽ እሷ ጋር የመጣ ነው የምንፈልገውን ዕቃ ይዘን ለመሄድ እንጂ የእሷን ሮሮ ለመስማት አይደለም አይመጣ ነው። በቃ ባጭሩ ሩቲ ያንቺ ባል አይደለም፣ ፈተሽዋል። ከዛ በፊት ባልሽ ነበር፣ የልጅሽ አባት ነበር፣ አዎ የምትከበሩ ነበር። በቃ አለቀ። ያ ነገር አልቆ አሁን ግን ምንም ማውራት አንፈልግም ከአንቺ ጋር። አብሪሽ ወደኛ መጥቷል። ስለዚህ ያሉትን እቃዎች ለጊዜው የሆነ ነገር እስኪደረግለት ድረስ ያሉትን እቃዎች እንድትሰጭን ነው። ሌላ ምንም አታካራ ምናምን ማውራት አንፈልግም። ካልፈለክ ያው በሩ ኖ እቃ እንድትሰጭን የመጣ ነው። ነገር አድርገን የፈለግነውን ነገር ፍላጎታችንን እየጠየቅንሽ ነው አይደለ? ስለዚህ ፍላጎታችንን አድርጊልን። ከዛ በኋላ እያማራችሁ ይቀራል። ለምን ምንም አብራም እኮ ከኔ ጋር ህይወት እንደጀመረ ታውቂያለሽ አይደል? አታውቂም? ታውቂያለሽ? ይሄን ጥያቄ ህይወት እየጀመረ ምናምን የምትይው እንደጀመረ ታውቂያለሽ አይደል? ሞክሪበትን ነገር ይኸውልሽ መና ቀርቶ ጉድ እንዳትሆኚ ታይ። ቆይ አይ መና መቅረቱን